ሰላምና ጤና ለእናንተ ይሁን የቻናላችን ቤተሰቦች። ዛሬ የምናወራው ስለ ድንቅ ጥበብ፣ ስለማይናወጥ ስነ ልቦናና በቦክስ ዓለም ውስጥ ተአምር ስለሰራ አንድ ታላቅ ጀግና ነው። በቦክስ ስፖርት ታሪክ ውስጥ ብዙ አስፈሪ ቦክሰኞች አይተናል። ጡንቻ ያላቸው ተቃዋሚያቸውን በሰከንድ ውስጥ በኖክአውት የሚጥሉትን እነ ማይክ ታይሰን፣ ፈጣንና ተናጋሪ የነበሩትን እነ መሐመድ አሊና እንዲሁም መሸነፍ ምን እንደሆነ የማያውቁት እነ ፍሎይድ ማይዌዘር አይተናል። ነገር ግን በዘመናችን የቦክስ ጥበብ እንደ ቼዝ ጨዋታ አስልቶ በብልሃትና በክህሎት ብቻ ግዙፍ ሰዎችን ያንበረከከ ልዩ ሰው አለ። እሱም የዩክሬን ኩራት አሌክሳንደር ዩዜክ ነው። አሌክሳንደር ዩዜክ ጥር 17 ቀን እንደ አውሮፓውያን አቆጣጠር በ1987 ዓመተ ምህረት በወቅቱ የሶቪየት ህብረት አካል በነበረችው ክራይሚል ሴምፎቫል ውስጥ ተወለደ። የዩዜክ የልጅነት ህይወት በጣም ቀላል የሚባል አልነበረም። ቤተሰቦቹ የገንዘብ አቅማቸው ደካማ ነበር። ዩዜክ በልጅነቱ በጣም ታማሚ ነበር። በተለይም በሳምባ ምች በሽታ ለረጅም ጊዜ ይሰቃይ ስለነበር ዶክተሮቹ አካላዊ እንቅስቃሴ እንዲያደርግና ስፖርት እንዲሰራ ይመክሩት ነበር። ይህ በሽታ ነው እንግዲህ ወደ ስፖርት ዓለም እንዲገባ የገፋፋው። የሚገርመው ነገር ዩዜክ መጀመሪያ ላይ ፍቅሩ ቦክስ ላይ አልነበረም። እንደ ማንኛው ታዳጊ ህፃን እግር ኳስን በጣም ይወድ ነበር። በክራይሚ የሚገኘው አንድ ታዋቂ ክለብ ውስጥ በታዳጊያ ምድብ ውስጥ ይጫወት ነበር። ነገር ግን የስልጠና ክፍያዎች ለመክፈል ቤተሰቦቹ አቅም ስላልነበራቸው የእግር ኳስ ህልሙን ለማቋረጥ ተገደደ። ይህ እገዳ ግን ለዓለም ቦክስ ትልቅ በረከትን ይዞ መጣ። በ15 ዓመቱ ወደ ቦክስ ጂም ጎራ አለ። በመጀመሪያው የልምምድ ቀን ከሌሎቹ ልጆች ከባድ ቦክስ አረፈበት። ይህ ግን አላስፈራውም። ይልቁንም በቀልን ሳይሆን ጠንክሮ የመስራት ስሜት በውስጡን አጨረ። ከዚያም ቀን ጀምሮ ዩዜክ የመረጠው መንገድ አላሳነሰም። ሌሊትና ቀን ልምምዱን ቀጠለ። የአማተር ቦክስ ስኬቶችና የኦሎምፒክ ወርቅ። አሌክሳንደር ዩዜክ ወደ ፕሮፌሽናል ቦክስ ከመግባቱ በፊት በአማተር ደረጃ ድንቅ ታሪክ የሰራ ሰው ነበር። የዩክሬን ብሔራዊ ቡድን በመቀላቀል በተለያዩ የአውሮፓና የዓለም መድረኮች ላይ መሳተፍ ጀመረ። እንደ አውሮፓውያን አቆጣጠር በ2008 በቤጂንግ ኦሎምፒክ ላይ ተሳትፎ የነበረ ቢሆንም በሩብ ፍጻሜ ላይ ተሸንፎ ወጣ። ይህ ሽንፈት ግን የበለጠ እንዲጠነክር አደረገው። ዩዜክ ሳውዝፓው ወይ በግራ እጁ የሚመታ ቦክሰኛ ነው። ይህ ደግሞ ለቀኝ እጅ ተዋጊዎች በጣም አስቸጋሪ ባህሪ ነው። በ2011 ዓ.ም በባኩ በተደረገው የዓለም አማተር ቦክስ ቻምፒየን ላይ የወርቅ ሜዳሊያ በመውሰድ አቅሙን አሳየ። ነገር ግን የዩዜክ ትልቅ የአማተር ህይወት ማጠቃለያ የመጣው በ2012 በለንደን ኦሎምፒክ ላይ ነበር። በከባድ ሚዛን ሄቪዌይት ምድብ ውስጥ ተወዳድሮ ሁሉንም ተቃዋሚዎች በማሸነፍ የኦሎምፒክ የወርቅ ሜዳሊያ ባለቤት ሆነ። በወቅቱ በለንደን ስታዲየም ውስጥ ወርቅ ካገኘ በኋላ የዩክሬን ባህላዊ የኮሳክ ጭፈራ በመደነስ መድረኩን አደመቀው። ይህ ጭፈራ የዩዜክ መለያ ምልክት ሆነ። በአማተር ቦክስ ህይወቱ በአጠቃላይ 335 ጨዋታዎች አድርጎ 320 አሸንፎ 15 ጊዜ ብቻ ነው የተሸነፈው። ይህ የሚያሳየው ገና ከጅምሩ ምን ያህል ስኬታማ ቦክሰኛ እንደነበር ነው። ወደ ፕሮፌሽናል ቦክስ መግባትና የክሬዝዌት የበላይነት። በ2013 ዓ.ም ዩዜክ የአማተር ህይወትን አጠናቆ ወደ ፕሮፌሽናል ቦክስ ዓለም በይፋ ገባ። መጀመሪያ የተወዳደረው በክሩይዝዌት ወይም በ90 ኪሎ ግራም በሚመዘን ምድብ ውስጥ ነበር። ወደዚህ ምድብ እንደገባ ብዙዎች አስደናቂ ፍጥነቱና የባህሪ ብስለቱ አስተዋሉ። ዩዜክ በፕሮፌሽናል ቦክስ ውስጥ ብዙ ጊዜ አልፈጀበትም። ገና በ10ኛው ጨዋታው የደቡብ አፍሪካ ክሪስ ግሮውስ በማሸነፍ የመጀመሪያ የWBO የዓለም ሻምፒዮና ቀበቶ አሸነፈ። ነገር ግን የዩዜክ ትልቁ ታሪክ የጀመረው ወርልድ ቦክስ ስፖርት ሲሪስ የተባለው ታላቅ ውድድር ላይ ነበር። ይህ ውድድር በዓለም ላይ ያሉትን ምርጥ የክሩዝዌት ቦክሰኞች በአንድ ላይ አምጥቶ የሚያታግል ነበር። ዩዜክ ሁሉንም ተቀናቃኒዎች አሸነፈ፣ ወደ ፍጻሜውም ደረሰ። በጁላይ 2018 በሩሲያ ሞስኮ ውስጥ ከጠንካራው ሙራት ጋቪር ጋር ተጋጠመ። ጨዋታው በሩሲያ ምድር የተደረገ በመሆኑ ለዩዜክ ከባድ የቤት ሥራ ነበር። ነገር ግን ዩዜክ ለ12 ዙር ሙሉ ለጋክሲዮን መምቻ ቀዳዳ አልሰጠውም። በፍጥነትና በጃብ ብቻዎች እያዳከመ ጨዋታውን በበላይነት አጠናቀቀ።
በዚህ ድል ዩዜክ የWBC፣ WBA፣ IBF እና WBO ቀበቶች በአንድ ላይ በመያዝ በክሩዝዌት ታሪክ የመጀመሪያው አንዲስፒድድ ወይም ፍጹም አከራካሪ የሌለው የዓለም ሻምፒዮና መሆን ቻለ። ከአሊ መሐመድ ዋንጫ በተጨማሪም የታዋቂው የሪንግ ማጋዚን ቀበቶ ተቀበለ። በክሩዝዌት ምድብ ውስጥ የሚገጥመው ሰው ጠፋ። ሁሉንም አጽድቶ ጨረሰ። በመጨረሻው እንግሊዛዊ ቶኒ ቢሎውን በኖክአውት ካሸነፈ በኋላ ዩዜክ አዲስ ታሪክ ለመስራት ወሰነ። ወደ ከባዱ ምድብ ሄቪዌይት የተደረገ ታላቅ ሽግግር። በክሩዝዌት ሁሉም ነገር ካሳካ በኋላ ዩዜክ አዲስ ፈተና ፈለገ። እሱም ወደ ቦክስ ዓለም ንጉስ ምድብ ወይ ሄቪዌይት ሻምፒዮን ማደግ ነበር። ይሁን እንጂ ይህ ውሳኔ በቦክስ ተንታኞች ዘንድ ትልቅ ጥርጣሬ ፈጥሮ ነበር። የሄቪዌይት ቦክሰኞች ቁመታቸው ከ1 ሜትር ከ95 ሳንቲም በላይ፣ ክብደታቸው ደግሞ ከ110 ኪሎ ግራም በላይ የሆኑ ግዙፍ ሰዎች ናቸው። ዩዜክ ደግሞ ቁመቱ 1 ሜትር 91 ሳንቲም ሲሆን ክብደቱ ወደ ሄቪዌይት ለመግባት በግድ ምግብ እየበላ ሰውነቱን የወጠረ ነበር። ዩዜክ በጣም ትንሽ ነው። የሄቪዌይት ተዋጊዎች ከባድ ምት መቋቋም አልቻለም እና አንቶኒ ጆሹዋ እና ታይሰን ፊውሪ በአካላቸው ይደቁስታል የሚል ትንታኔዎች በብዛት ይሰነዘሩ ነበር። ዩዜክ ግን ለእነዚህ ትችቶች መልስ አልሰጠም። የመጀመሪያዎቹ 2 የሄቪዌይት ጨዋታዎች ከኬድሪክ ቺሶራ ጋር አድርጎ አሸነፈ። በተለይም የቺሶራ ጨዋታ ዩዜክ የሄቪዌይት ጉልበት መቋቋም እንደሚችል ያሳየበት ነበር። ከዚህ በኋላ ነው እንግዲህ ትልቁ የፈተና በር የከፈተው። የአሌክሳንደር ዩዜክ እና የአንቶኒ ጆሹዋ ፍልሚያዎች መስከረም 2011 መላው የዓለም ቦክስ ወዳጅ ትኩረትና ወደ ለንደን ቶተንሃም ስታዲየም አደረገ። በወቅቱ የዓለም ሄቪዌይት ሻምፒዮን የነበረው እንግሊዛዊ የሰውነት ግዙፍ አንቶኒ ጆሹዋ ቀበቶውን ለመከላከል ከአሌክሳንደር ዩዜክ ጋር ቀጠሮ ያዘ። ስታዲየሙ ከ60,000 በላይ በሆኑ የጆሹዋ ደጋፊዎች ተሞልቶ ነበር። በአካል ብቃትና በቦክስ ጥንካሬ ጆሹዋ እጅግ ይበልጥ ነበር። ነገር ግን ጨዋታው ሲጀመር የታየው ነገር ሌላ ነበር። ዩዜክ በደቂቃዎች ውስጥ የስታዲየሙ ድባብ ቀየረው። እንደ ቢራቢሮ እየበረረ እንደ ንብ እየናደ ጆሹዋን ግራ አጋባው። የዩዜክ የጭንቅላቱ እንቅስቃሴና የእግር ጉዞ ፉትወርክ ጆሹዋን ባዶ አየር ላይ እንዲመታ አደረገው። 12ኛው ዙር ላይ ዩዜክ ጆሹዋ በከባድ ቡጢዎች አናውጦ ሊጥለው ጥቂት ሰከንዶች ብቻ ቀርተው ነበር። በመጨረሻም ዳኞች በሙሉ ድምፅ ዩዜክ አሸነፈ አሉ። ዩዜክ በገዛ ሜዳው ጆሹዋ አዋርዶ 3 ዋና ዋና ቀበቶዎች WBA፣ IBF፣ WBO አነሳ። ከአንድ ዓመት በኋላ በኦገስት 2022 በሳውዲ አረቢያ የደጋፊዎች ጨዋታ ሪማች ተደረገ። ጆሹዋ አሰልጣኝ ቀይሮ ስልቱን አስተካክሎና በቁጭት ተሞልቶ መጣ። በ9ኛው ዙር ላይ ጆሹዋ ዩዜክን በከባድ ሁኔታ አዳክሞት ነበር። ነገር ግን ዩዜክ የማይታመን የልቦና ጥንካሬ አሳየ። በ10ኛውና በ11ኛው ዙር ላይ እንደ አዲስ ጉልበት አግኝቶ ጆሹዋ መልሶ አጠቃው። በድጋሜ ጨዋታው ዩዜክ በዳኞች ውሳኔ አሸነፈ። ይህ ድል ዩዜክ የአጋጣሚ ሻምፒዮን እንዳልሆነ ለዓለም ሁሉ አረጋገጠ። ከታይሰን ፊውሪ ጋር የተደረገ የታሪክ ፍልሚያ። የጆሹዋ ድል ካበቃ በኋላ ዩዜክ ፊት የቀረው አንድ ትልቅ ህልም ብቻ ነበር። እሱም ከክሩዝዌት እንዳደረገ ሁሉ ከሄቪዌይት አንዲስፒትድ ወይም ፍጹም ባለቀበቶ መሆን። ለዚህ ደግሞ የWBC ቀበቶን የያዘውና መሸነፍ ምን እንደሆነ የማያውቀው የ2 ሜትር ከ6 ሳንቲም ግዙፍ ታይሰን ፊውሪ ዘ ጂፕሰም ኪንግ ማሸነፍ ነበረበት። የሄቪዌይት ታሪክ ላለፉት 25 ዓመታት ከሌኖክስ ሌዊስ በኋላ ምንም አይነት ቦክሰኛ 4ቱም ቀበቶ በአንድ ላይ ሰብስቦ አንዲስፒትድ መሆን አልቻለም ነበር። በሁለቱም መካከል ያለው ጨዋታ በተለያየ ምክንያቶች በተደጋጋሚ ተራዘመ። በመጨረሻው ግንቦት 2024 በሳውዲ አረቢያ ሪያድ ውስጥ ይህ ታሪካዊ ፍልሚያ እውን ሆነ። ፉሪ በቁመቱ ሆነ በክብደቱ ለዩዜክ እጅግ ይበልጥ ነበር። ጨዋታው ሲጀመር የመጀመሪያዎች ዙሮች ዩዜክ ፈጣን ጥቃቶች ሰነዘረ። ነገር ግን በ4ኛው እስከ 7ኛው ዙር ፊውሪ ጨዋታውን ተቆጣጠረ። በዩዜክ አካል ላይ ከባድ መውጊያዎች ሳረፈ ዩዜክን ማዳከም ጀመረ። ፉሪ በሜዳው ላይ እየቀለደና እያፌዘ ዩዜክን የናቀ ይመስል ነበር። ነገር ግን የዩዜክ ጽናት እዚህ ጋር ነው የታየው። በ9ኛው ዙር ላይ ጨዋታም ፍጹም ተቀየረ። ዩዜክ አንድ ከባድ የግራ እጅ ብቻ በፊውሪ ፊት ላይ አሳረፈ።
ፊሪ ተንገዳገደ። ዩዜክ ሳይገታ ተከታታይ ከባድ ቡጢዎች አወረደበት። ፉሪ ራሱን መከላከል አቅቶት በገመዶች ላይ ወደቀ። ዳኛው መቁጠር ጀመረ። ፊሪ በደወል ተረፈ። ነገር ግን ያ ዙር የጨዋታው ውጤት ወሰነው። በ12ኛው ዙር ማጠቃለያ ላይ ዳኞቹ ውጤት ሲያስታውቁ አሌክሳንደር ዩዜክ በታሪክ የመጀመሪያ አራቱን ቀበቶ የያዘ የ21ኛው ክፍለ ዘመን አንዲስፒትድ ሄቪዌይት ሻምፒዮን መሆን ታወጀ። ዩዜክ ታሪክ ሰራ፣ የቦክስም ዓለም ንጉስ ሆነ። የትላንትናው የሪኮ ፍልሚያና ፍጹም የበላይነት። ነገር ግን ለዚህ አስደናቂ ሻምፒዮን ይህ ብቻ አልበቃውም። ታሪክ መስራቱን ማቆም የማይፈልገው አሌክሳንደር ዩዜክ ትላንትና ምሽት ሌላ አንድ ትልቅና እጅግ አደገኛ ፈተና ከፊቱ ተደቅኖ ነበር። እሱም በሌላ የዓለማችን አስፈሪና የከባድ ተዋጊ በሆነ ሪኮ ላይ የተቀናጀ ድንቅ ድል ነው። ይህ ጨዋታ ዩዜክ ቀበቶዎች ለማስረከብና የሄቪዌይት ምድብ ላይ ያለውን ፍጹም የበላይነት ለማሳየት ያደረገው ወሳኝ ፍልሚያ ነበር። ሪኮ በበኩሉ የዩዜክ ታሪክ ለመቀየርና ቀበቶዎቹን ለመንጠቅ በከፍተኛ ዝግጅትና በቁጭት ወደ መድረኩ መጥቶ ነበር። ጨዋታው ገና ከመጀመሪያ ዙር ጀምሮ በከፍተኛ ውጥረት የተሞላ ነበር። ሪኮ በኃይለኛ ቡጢዎች ዩዜክን ወደ ገመዶች ለመግፋት እና ውድድሩን በኖክአውት ለማጠናቀቅ ከባድ ሙከራዎች አድርጓል። ነገር ግን ዩዜክ ያው የለመድነው የቼዝ ተጫዋች ነው። የሪኮን ኃይለኛ ጥቃቶች በሚገርም የመንቀሳቀስ ፍጥነት፣ ፉትወርክ እና የጭንቅላት መከላከያ ዘዴዎች እያከሸፈ ጨዋታውን ወደ ራሱ መንገድ አዞረው። ዩዜክ የሪኮን ግልዎት ካዳከመ በኋላ በፈጣን የግራና የቀኝ ጡንቻዎች የሪኮን ፊት ማቁሰል ጀመረ። በጨዋታው አጋማሽና ማጠቃለያ ዙሮች ላይ ዩዜክ ሙሉ በሙሉ የላይኛው እጅ በመያዝ ሪኮን መድረኩ ላይ አሽከረከረው። በትላንትናው ዕለት የተደረገው የዚህ ታላቅ ፍልሚያ ማጠቃለያ ላይ ዳኞቹ ያለምንም ጥርጥር ዩዜክን አሸናፊ መሆኑ አወጁ። ይህ በትላንትናው ዕለት በሪኮ ላይ የተመዘገበው ድል ዩዜክ በአሁኑ ሰዓት በዓለም ላይ እሱን የሚገዳደር ምንም አይነት ሰው አለመኖሩና እርሱ የቦክስ ዓለም ብቸኛውና እውነተኛው ንጉስ መሆኑን በድጋሚ የዓለምን ያስመሰከረበት ታሪካዊ ምሽት ነበር። የዩዜክ ስብዕና። አሌክሳንደር ዩዜክ ከታላቅ ቦክሰኝነት ባለፈ በጣም ትሁትና እምነቱ ላይ ያለው ለሀገሩ የሚኖር ሰው ነው። ሀገሩን ዩክሬን በጦርነት ውስጥ በነበረችበት ወቅት ዩዜክ ቀበቶቹን አስቀምጦ ወደ መከላከያ ሰራዊት በመቀላቀል ሀገሩን ጠብቋል። በኋላ ግን የሀገሪቱን መሪዎችና ህዝቡ አንተ በቦክስ መድረክ ላይ ሆነ የዩክሬን ባንዲራ ከፍ ታረግ ነው ለኛ ትልቅ ጥንካሬ የምትሆነው ስላሉት ነው ወደ ስልጠናው የተመለሰው። ዩዜክ ሁል ጊዜ ከመወዳደሩ በፊት ይጸልያል፣ ከጨዋታው በኋላም ተቃዋሚዎች ያከብራል። እሱ ያሳየን ትልቅ ትምህርት ቢሆንም ስኬት በቁመት በሰውነት ግዝፈት ወይም በኃይል ብቻ ሳይሆን በማይናወጥ እምነት፣ በስነ ስርዓት፣ ዲሲፕሊንና በብልሃት እንደሚገኝ ነው። ዛሬ ላይ አሌክሳንደር ዩዜክ ስሙ በቦክስ ታሪክ ማህደር ውስጥ በወርቅ ቀለም ተጽፏል። እሱ የዘመናችን ታላቅ ተዋጊ ነው። ስላዳመጣችሁን እጅግ አድርገን እናመሰግናለን። እናንተ በትላንትናው ዕለት ዩዜክ በሪኮ ላይ ስላሳየው አስደናቂ ብቃት ምን ትላላችሁ? ይህ ጀግና ወደፊት የሚያቆመው ሰው ይኖር ይሆን? ሐሳባችሁን በኮሜንት ላይ አስፍሩልኝ። ቪዲዮአችን ላይክ እና ሼር ማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። በሚቀጥለው በአዲስ ታሪክ እስከምንገናኝ ድረስ ሰላም ሁኑልን። ቻው።